እስኪን ሰውዬ እንስማውና ተመልሰን እሱ ላይ ደግሞ አጠር ያለ መልስ ከቁርአንና ከሐዲስ መልስ እንሰጣለን። የቀብር ቅጣት የሚባል ነገር የለም ብዬ ቪዲዮ ሰርቻላችሁ ነበር። እንዲሁም ደግሞ ቀብር ወደ አኺራ ከመሸጋገራችን በፊት ሁሉም ፍጥረት የሚሰባሰብባት እንጂ ውስጧ ደስታና ስቃይ የሚባል ዓለም ያላት አይደለችም ብዬም አጋርቻችሁ ነበር። እንግዲህ አሁን ሰውዬው እንደሰማችሁት እያለ ያለው ቀብር ውስጥ ምንም አይነት ቅጣትም ሆነ የአላህ Subhanahu Wa Ta'ala ጸጋ የለም እያለ ነው። እኔ ደግሞ ለዚህ ማስረጃ እናገራለሁ ከቁርአን ከሐዲስ በሁለት ክፍል አድርገዋለሁኝ። የመጀመሪያው ክፍል ቁርአን የሰው ልጆች ቀብር ውስጥ እንደሚጠየቁ እንደሚቀጡ ማስረጃ ነው። ሁለተኛው ደግሞ የሰው ልጆች በመልካም ስራቸው ቀብር ውስጥ ኒዕማ እንደሚያገኙ ማስረጃ ከቁርአን ከሐዲስ አቀርባለሁኝ ማለት ነው። ዛሬ የመጀመሪያው ክፍል ቁርአን አላህ Subhanahu Wa Ta'ala ሚላል ሚማ ኸጢአቲሂም እግሪቁ ፈኡድኺሉ ናረን ፈለም የጅዱ ለሁም ሚን ዱኒላሂ አንሳራ ይላል አላህ። ሚማ ኸጢአቲሂም በወንጀላቸው ምክንያት እግሪቁ ተሰመጡ ፈኡድኺሉ ከዛም በኋላ ወዳው አስገባናቸው እሳትን ይላል። ናረን እሳትን እንግዲህ አላህ የስለህኑ ህዝቦች እየነገረን ነው። የኑን ህዝቦች ዝምድር ላይ ቶሎ በውሃ ካጠፋቸው ከገደልኳቸው በኋላ ወዳው ምን አስከተልኳቸው ፈኡድኺሉ ፋቺ ተዕቂብ ናት ወዳው ማለት ነው። ፈኡድኺሉ ናረን እሳትን ወዳው አስገባቸው ይላል አላህ። እሳት ውስጥ አስገባቸው ወለም የጅዱ ለሁም ሚን ዱኒላሂ አንሳራ እነሱ ደግሞ ከአላህ ውጭ ረዳትን አላገኙላቸውም ይላል። ስለዚህ ይሄ ቁርአን በግልጽ ሰሪሐን ምን ያደርጋል የሰው ልጆች ከሞቱ በኋላ ቀብር ውስጥ ቅጣት እንዳለ ያስረዳል ማለት ነው። ሌላው ደግሞ አላህ Subhanahu Wa Ta'ala ስለ ፊርዓውን ተከታዮች ሲናገረን النار عرضون عليها غدوا وعشيا ويوم تقوم الساعة ادخلوا آل فرعون أشد العذاب إلى الله النار እሳቱ يعرضون عليها غدوا وعشيا እነዚህ ፊርዓውንና የፊርዓውን ተከታዮች ጧት ማታ በማለዳም ከሰዓትም እሳት ጋር ይቀርባሉ ይላል። በእሳት አላህ ቀብር ውስጥ ያስፈራራቸዋል። ቅጣት አለላችሁ ትገባላችሁ እያለ ማለት ነው። በእሳት ይቀጣቸዋል። يعرضون عليها غدوا وعشيا ጧት ማታ በእሳት ይቀጣሉ ይላል አላህ። ويوم تقوم الساعة ይላል። ይሄ ጋር እንግዲህ ቀብር ላይ ለመሆኑ የሚጠቁመን ይሄ ነው። ويوم تقوم الساعة ቂያማ ደግሞ ስትቆም አድኺሉ አለ ፊርዓውን አሸደ العذاب ነው የሚለው አላህ Subhanahu Wa Ta'ala። የፊርዓውንን ተከታዮች አሳማሚና ኃይለኛ ወደ ሆነው እሳት አስገባቸው ይላል። እንግዲህ የመጀመሪያው ቅጣት ጧትም ማታም እሳት ላይ በመግባት ቀብር ውስጥ ነው የሚቀጡት። ሁለተኛው ደግሞ አላህ ምን አለ ويوم تقوم الساعة አድኺሉ አለ ፊርዓውን አሸደ العذاب ይላል። ሌላም የቁርአን አንቀጽ ቀብር ውስጥ እንዳለ አላህ Subhanahu Wa Ta'ala እንዲህ ይላል ስለ ሙናፊቅ وممن حولكم من الأعراب منافقون ومن أهل المدينة مرضوا على النفاق يلنا لا تعلمون نحن نعلم سنعذبهم مرتين ይላል። ከገጠር ሰው ከሆኑት ከሙናፊቆች እኮ አሉ በዙሪያ ካሉ ሙናፊቆች አሉ ከመዲና ሰዎች የሆኑ የኒፋቅ በሽታ አለባቸው ይላል። አንተ አታውቃቸውም እኛ እናውቃቸዋለን። ሰኑዓዚቡም መረቴን ይሄ ነው ማስረጃችን። ሁለት ጊዜ እንቀጣቸዋለን ይላል አላህ። ሁለት ጊዜ ማለት ምንድነው? ነገ የቂያም ቀን ሁለት ጊዜ አይደለም። አንደኛው ቅጣት አዛበል ቀብር ማለት ነው። የመጀመሪያው ቅጣት አዛበል ቀብር ነው። ሁለተኛው ቅጣት ደግሞ ነገ አላህ ተከስከሰው ጀሃነም ይገባሉ ማለት ነው። ሁለት ጊዜ እንቀጣቸዋለን ብሏል አላህ። ሌላም የቁርአን ማስረጃ አለ ከዚህ ውስጥ ማለት ነው። አላህ ስለ ሚለና ወለው ተራ ኢዝ የተወፈى الذين كفروا الملائكة يضربون وجوههم وأدبارهم وذوقوا عذاب الحريق ይላል አላህ። ወለው ተራ ብታይ ኑሮ አለ ኢዝ የተወፈى الذين كفروا الملائكة መላእክቶች እነዛን ከሃዲያንን ሲገሏቸው የሚሆነው ሁኔታ ብታይ ኑሮ ይላል አላህ። يضربون وجوههم ፊታቸውን ይመታቸዋል ወአድባረም ጀርባቸውን ወذوቁ عذاب الحريق አሳማሚ የሆነውን ቅጣት ቅመሱ ይሏቸዋል። መቼ ነው ይሄ? ጣረሞት ጀምሮ ቀብር ውስጥ ማለት ነው። ምንድነው አለ ቁርአን ላይ ኢዝ የተወፈى الذين ሲገሏቸው ነው ያለው አላህ። ሰው ከሞተ በኋላ ቀብር ሐተም በርዘኽያ ስለሆነ ማለት ነው። ስለዚህ ሰው ከሞተ በኋላ ቂያማ እስከሚቀሰቀስ ድረስ ምንም አይነት ቅጣት የለም የሚለው ከዚህ ከቁርአን ጋር ራሱ ይጋጫል። ለምን የተወፈى الذين كفروا الملائكة يضربون وجوههم وأدبارهم وذوقوا عذاب الحريق እያለ ነው አላህ Subhanahu Wa Ta'ala ማለት ነው። በሌላም አንቀጽ ምን ይላል? ወለው ተራ ኢዝ የተወፈى الذين ظلموا الملائكة ይላል አላህ።
ወለው ተራ ኢዝ ዛሊሙነ ይላል። ወለው ተራ ብታይ ኢዝ ዛሊሙነ እነዛ እኮ ከሃዲያን ፊ ገመራቲል መውት ጣረ ሞት ላይ ሆኖ እኮ ብታያቸው የሚገርም ነገር ታያለህ። ምን ወልመላኢከቱ መላኢኮች ባሲጡ አይዲህም እጆቻቸውን እንዲዘርግተውባቸው ምን ሊያደርግ አኽሪጁ አንፉሰኩም ነፍሳችሁን አውጡ ይባላሉ። ቱጅዘውነ ዛሬ አዛበል ሁኒ የሚያዋርድ የሆነን ቅጣት ምን ታደርጋላችሁ? ትመነዳላችሁ። ቢማ ኩንቱም ተቁሉነ በምትሉት ነገር አለላህ ገይረል ሐቅ አላህ ላይ እውነትን ስትሉት በነበረው ነገር ዛሬ አዋራጅ የሆነን ቅጣት ምን ታደርጋላችሁ? ትወረዳላችሁ ነው እያላለሁ። ምን እያለ አላህ ወለው ተራ ኢዝ ዛሊሙነ ፊ ገመራቲል መውት ጣረ ሞት ላይ ያሉ ጀምሮ ነው ቅጣቱ። እንደው ቀብር ውስጥ ከገቡ በኋላ ራሱ አይደለም። ጣረ ሞት ላይ ያሉ የሚሆነውን ሁኔታ ብታይ ኖሮ ይሄን ለራአይተ አምረን ፈዚዓን በጣም አስፈሪና በጣም አስጊ አስጨናቂ የሆነ ነገር ታይ ነበር። ምንድነው? መላእክቶች እጃቸውን ዘርግተው ነፍሶቻችሁን አውጡ ዛሬ አዋራጅ የሆነውን ቅጣት ትቀምሳላችሁ እያሉ ይሏቸዋል ማለት ነው። በሌላ ደግሞ የመጨረሻውና እንትን የሚለው በሐዲስ ነው። ደግሞ ነብዩ አለይሂ ሰላቱ ወሰላም ከሐዲስ ምን ብለዋል? ቡኻሪ ሙስሊም በዘገቡት ሐዲስ ሙተዋቲር የሆነ ሐዲስ ነው። እንግዲህ ሰውየው ይሄ ሰውየው ቅድም ያየነው ሰውዬ ሐዲስ አልቀበልም ሙተዋቲር ካልሆነ ምናምን የሚል አቋም አለው ወይ ሁሉንም ሐዲስ አልቀበልም ምናምን። ይሄ ሐዲስ ግን ሶሂህ ነው። ምንም ነገር ምናልባት ጭንቅላት ጋር አልስማማም ካለ ጭንቅላትህን አላህ ያሽርክ። አሁን የምንለው ይሄ ነው። ነገር ግን ይሄ ሐዲሱ ግልጽ ነው። ነብዩ አለይሂ ሰላቱ ወሰላም መረ ቢቀብረይን በሁለት ቀብሮች ዝንድ አለፉ። ይሄ ቡኻሪ ሙስሊም ላይ ተዘገበ ሙተዋቲር በጣም በተደጋጋሚ በሆነ ነገር አቅል በሚቀበለው መልኩ የተዘገበ ሐዲስ ነው። ሌላውን ትተነው ነው እና ይላሉ በሁለት ቀብሮች ዝንድ አለፉ። ከዛም ማለት እነሁማ ላ ይعذባን ወማ ይعذባን ፊ ከቢሪና እነዚህ ሁለት ሰዎች እኮ እዚህ ሁለት ቀብር አዲስ የተቀበሩ ቀብሮች ናቸው። እነዚህ ያይሁዶች ናቸው የሚባል ዘገባ አለ። ብቻ እነዚህ ሁለት ሰዎች እየተቀጡ ነው አሉ። የሚቀጡበት ነገር ደግሞ ትልቅ ነገር አይደለም ብለዋል። አንደኛው ነገር የሚያዋስር ነበር፣ ሁለተኛው ደግሞ በትክክል የማይጸዳዳ ነበር ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ይሄ ሐዲስ ሶሂህ ከሶሂህም በላይ ሙተዋቲር የሆነ ሐዲስ ነው። ስለዚህ ይሄና መሰል ሐዲሶች በግልጽ የቀብር ቅጣት እንዳለ ያስረዳሉ። የቀብር ቅጣት አለ ኢንሻአላህ። የቀብር ቅጣት የለም ያለ ሰው ነገ ሲሞት ያገኘው ይሆናል፣ ይቀምሰዋል ነገ የቀብርን ቅጣት ማለት ነው። ስለዚህ ወንድሞቶች እንዲህ አይነት ወጣቶች ምንም የዲን ዕውቀት የሌላቸው እንዲህ መተው ዲናችንን ሲያበላሹ ዝምናቸው አይገባም። ከእንዲህ አይነት ሰዎችም ዕውቀት ልንማር ምንም የሚጠቅመን ነገር የለም። ልንርቃቸው ነው የሚገባው። እንዲህ አይነት ሰዎችም ተከትለን ምንም እናመጣው ነገር ስለሌለ መራቅ አለብን ከእንዲህ አይነት ሰዎች። ኢንሻአላህ የሚቀጥለውን ክፍል ደግሞ አማኞች አሁን ከሃዲያን ቀብር ውስጥ እንደሚቀጡ ነው አላየነው። አማኞች ደግሞ ቀብር ውስጥ ከጣረ ሞት ጀምሮ ቀብር ውስጥ ምን እንዳላቸው እናያለን። አላህ ኒዕማ እንደምናዘጋጀላቸው የጀነትን ሽታ እንደሚያገኙ እንደሚያጣቅማቸው በሚቀጥለው ክፍል እናያለን። ወሰለላሁ ዐላ ነብይና ሙሐመድን ወዐላ አሊሂ ወሰሐቢሂ አጅማዒን።